ሰላም እንዴት ናችሁ? ደህና ቆያችሁ? ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። ስለዚህ በዛሬው ቪዲዮአችን ላይ ለየት ያለ ርዕስ ጥሩ በሆነ አቀራረብ እንዲሁም ደግሞ አሪፍ በሆነ ርዕስ ተገናኝተናል። አስፈላጊ የሆነ በየትኛውም ዓለም ላይ ስፔሻሊ አሁን ላይ በምንመለከታቸው በየትኛውም ቢዝነሶች ላይ የግድ አስፈላጊና በዚህ መርህ ወይም ደግሞ ባለን በማርኬቲንግ ፕላን ላይ ተመስርተን ቢዝነሳችንን ረን ማድረግ እንዳለብን አስፈላጊ የሆነና ግዴታ የሆነ ጉዳይ ነው። ስለዚህ በዛሬው ክላሳችን ላይ ስለ ማርኬቲንግ ፕላን ስለ ኮኦፐሬቲቭ ማርኬቲንግ ፕላን ስፔሻሊ አሁን ላይ ከሚሰጡ ከማርኬቲንግ ክላሶች መካከል አንዱ ማርኬቲንግ ፕላን ነው። ማርኬታችንን እንዴት አድርገን ፕላን ማድረግ እንዳለብን የማርኬቲንግ እቅዶቻችንን እንዴት አድርገን ማሳካት እንዳለብንና ማስኬድ እንዳለብን የሚነግረንና የሚገልጽልን ኮርስ ነው ወይም ደግሞ ሴሽን ነው በዛሬ ክላሳችን ላይ የምናቀርበው። ስለዚህ ቪዲዮውን እስከመጨረሻ እንድትከታተሉ እንጠይቃለን። ስለዚህ የቤተሰባችን አባል እንድትሆኑ እንዲሁም ደግሞ ተጨማሪ አዳዲስ የምንለቃቸው ቪዲዮዎችን ይደርሳችሁ ከፈለጋችሁ የሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አባል በመሆን እንድትሆኑ እንጠይቃለን። ስለዚህ let me for starting about for today's class is very interesting, very important for some different kinds of place in this business areas to mention about for marketing plans. It may be for description points, it may be for some different kinds of paper to prepare the papers and for to submitting from some business plans. So briefly discussed about for today's class. ስለዚህ በዛሬው ክላሳችን ላይ በደንብ ሰፋ ባለ መልኩ እና በሚመጥን መልኩ ማርኬቲንግን ወይም ደግሞ ማርኬቲንግ ፕላናችንን እንዴት አድርገን ማስኬድ እንዳለብን ማርኬቲንግ ፕላን የምንለው ምን ነገር ነው የሚለውን በተወሰነ መልኩ ለማየት እንሞክራለን። ስለዚህ ወደ ክላሳችን ወይም ደግሞ ወደ ኮርሳችን ስንቀጥል ያው ሞጁል ታይትላችን ማርኬቲንግ ፕላን ይለናል። ስለዚህ ማርኬቲንግ ፕላን የምንለው ነገር ምንድነው የሚለውን ከኢንትሮዳክሽን ፓርት ስንጀምር ስለዚህ ኢንትሮዳክሽን ፓርታችን this unit describes the knowledge, skills and attitude required to use in preparing and implementing a marketing plan based on the marketing objective of the cooperative. ስለዚህ ይሄ ዩኒት ወይም ደግሞ ይሄ ሴሽን ምንድነው ዲስክራይብ የሚያደርግልን the knowledge እውቀትን and skills and attitudes ክህሎትንና አመለካከትን required to use in preparing and implementing marketing plan ማርኬቲንግ ፕላንን ወይም ደግሞ የማርኬት እቅዳችንን እንዴት አድርገን ፕሪፔር ማድረግ እንዳለብን እንዴት አድርገን ኢምፕሊመንት ማድረግ እንዳለብን እንዴት አድርገን ወደ መሬት ላይ ማውረድ መቻል እንዳለብን የሚገልጽልንና የሚያስረዳን ምንድነው ማለት ነው ሴሽን ነው ማለት ነው። ስለዚህ based on this the marketing objective of the cooperative አብዛኛው ምንን ዲፔንድ በመሆን ነው የማርኬቲንግ ኦብጀክቲቪቲ የማርኬቲንግ አላማ የኮኦፐሬቲቭ ማርኬቲንግ አላማዎችን ቤዝ በማድረግ ስለዚህ ያ ማለት ምንድነው አሁን ላይ ድሮ በመናቃቸው ወይም ደግሞ ድሮ ከዚህ በፊት ስትሪምላይንስ ሲኦሲዎች የተለያዩ የዲፕሎማ ኮርሶች ሲኦሲዎች ስትሪምላይን በነበሩ ጊዜ በድሮ ፖሊሲ በተማርነባቸው ጊዜያቶች ላይ ማርኬቲንግ ተብሎ ነበር የሚሰጡ የተለያዩ ኮርሶች ማለት ነው። ስለዚህ አሁን ላይ ደግሞ አዲስ በተሻሻለ ወይም ደግሞ አዲስ በመጣው ፖሊሲ መሰረት ምንድነው ማለት ነው ማርኬቲንግ በኮኦፐሬቲቭ ደረጃ ወይም ደግሞ ኮኦፐሬቲቭ ማርኬቲንግ ተብለው ነው ኮርሶቹ የሚሰጡት ማለት ነው። ስለዚህ በማርኬቲንግ ፕላናችን ላይ እንዴት አድርገን ነው የኮኦፐሬቲቭን ቤዝ ባደረገ መልኩ ቢዝነስ ፕላናችንን ፕሪፔር ማድረግና ቢዝነስ ፕላናችንን ወደ መሬት ላይ እቅዶቻችንን ማውረድ የምንችል የሚለውን በሰፊው እናያለን ይለናል። ስለዚህ LO1 LO1 is it said about for concept of marketing plan የማርኬቲንግ ፕላን ኮንሴፕቱ ምንድነው ይለናል and 1.1 titles is meaning and the definitions of marketing plan የማርኬቲንግ ፕላን ወይም ደግሞ የማርኬቲንግ ፕላን ዲፊኒሽኑ ወይም ደግሞ ምንድነው ሚኒንጉ ትርጓሜውና ብሪፍ የሆነ ዲፊኒሽናችን ምንድነው የሚለውን እናያለን። ስለዚህ
marketing plan outlines the specific actions which are intended to carry out into interests ስለዚህ ማርኬቲንግ ፕላን የምንለው አውትላይን ነው ስፔሲፊኬሽን ኦፍ አክሽንስ ስለ አንድ የምንሰራው አክሽን ወይም ደግሞ ስለ አንድ የምናደርገው አክሽንን ስፔሲፊክ ለሆነ አክሽን የምናደርገው ወይም የምናዘጋጀው አውትላይን ነው are intended to carry out two interests የራሳችንን ፍላጎት የራሳችንን መሻትና ግብና እቅዶችን ኬሪ የምናደርግበት አንድ አውትላይን ነው ስለዚህ a potential customer and the clients in the pursued them to buy the product in the service offered ስለዚህ ፖቴንሻል የሆኑ ከስተመሮች ፖቴንሻል የሆኑ ክላይንቶች ፐርሲውድ የምናደርግበት እነዛን ከስተመሮች እነዛን ደንበኞቻችን አሳምነን ምርቶቻችንን የምንሸጥበት ሲስተም ነው ወይም ደግሞ የምንዘረጋው እቅድ ነው them to buy the product in the service offered የራሳችንን ምን የምናመርተውንም ፕሮዳክት ሆነ የራሳችንን ምን የምንሰጠውንም ሰርቪሶች የምንሰጠውንም አገልግሎቶች አቅርበንላቸው ያ የምናቀርበውና ያ የምንሰጠው ሰርቪስ ክላይንትን ምን በሆነ መልኩ ፐርሲውድ ባደረገ መልኩ ክላይንት አምኖበትና ዊሊንግ ሆኖ ፍቃደኛ ሆኖ ያንን ለመግዛት ፕሪፈረንስ ኖሮት ምርቶቻችንን እንዲገዙ የምናወጣው ወይም የምናዘጋጀው እቅድና ፕላን ነው ማርኬቲንግ ኮንሴፕት ስንል ስለዚህ ማርኬቲንግ ፕላን is a business document written for purpose of describing the current market ስለዚህ ማርኬቲንግ ፕላን የምንለው ቢዝነስ ዶክመንት ነው written for the purpose of describing the current market አሁን ላይ current ማርኬቱ እንዴት ነው እየሆነ ያለው ስለዚህ የኔ ቢዝነስ እንዴት ነው current ማርኬቱ ፍሎው ያደረገ ያለው ኦፕሬት ያደረገ ያለው የሚለውን የሚገልጽልን ሪትን የሆነ ዶክመንት ነው ስለዚህ ማርኬቲንግ ፕላን ስንል አንድ የቢዝነስ ዶክመንት ነው ቢዝነስ ዶክመንቴሽን ነው እያንዳንዱ የምንሰራውን ስራ እያንዳንዱ የምናከናውናቸውን ድርጊቶች ምን የሚያደርግልን የሚገልጽልን እነዛን ድርጊቶች የሚያብራራልን ምንድነው ቢዝነስ ዶክመንት ነው ሪትን የሆነ ማለት ነው ስለዚህ ይሄ ማርኬቲንግ ፕላን ዶክመንታችን በተለያየ ካረንት ማርኬት ሲቹዌሽኖችን በማብራራትና እነዛን በመግለጽ ፐርፐዝ ነው ዋንኛው እነዛም የመግለጽ ፐርፐዝ ወይም ደግሞ አላማ አለው ማለት ነው ስለዚህ ፖዚሽን ኦፍ ቢዝነስ ኤንድ ኢትስ ማርኬቲንግ ስትራቴጂ ፎር ዘ ፔሪድ ከቨርድ ባይ ማርኬቲንግ ፕላን ስለዚህ በተለያዩ ማርኬቲንግ ስትራቴጂዎቻችን የማርኬቲንግ እቅዶቻችን የማርኬቲንግ ፕላኖቻችን እነዚህ ሁሉ ነገሮች ከቨርድ የሚደረጉት በማርኬቲንግ ፕላን ነው ስለዚህ አንድ ድርጅት ወይም ደግሞ አንድ ኦርጋናይዜሽን ውስጡ ስር ያለው ኦፕሬሽናል ፍሎ ውስጡ ስር ያለው የኤችአርም ሲስተም ውስጡ ስር ያለው የፕራይሲንግ ስትራቴጂ ውስጡ ስር ያለው በድርጅቱ ውስጥ ስር ያለው የማርኬቲንግ ሚክስ ኤሌመንቶች ስትራቴጂዎች እነዚህ ሁሉ በምንድነው ከቨር የሚደረጉት በማርኬቲንግ ፕላናችን በመናዘጋጀው በማርኬቲንግ ፕላናችን ስር ይካተታሉ ወይም ደግሞ ይጠቃለላሉ ከቨር ይደረጋሉ ማለት ነው ስለዚህ ማርኬቲንግ ፕላን የምንለው ከርዕሳችንም አንፃር ማርኬቲንግ ፕላንን በደንብ ዲፋይን ማድረግና መግለጽ ነው ብለናል ስለዚህ በደንብ ስንገልጸው ማርኬቲንግ ፕላን is strategic document that outlines the marketing objective ስለዚህ ማርኬቲንግ ፕላን የምንለው ስትራቴጂክ የሆነ ዶክመንቴሽን ነው የሴልስ እቅዳችንን የፕሮሞሽን እቅዳችንን እንዲሁም ደግሞ የፐብሊሲቲ እቅዳችንን እያንዳንዱን በማርኬቲንግ ላይ የምናደርጋቸውን እያንዳንዱን ተግባራትና እያንዳንዱ ሌቭል የምናስረዳበት ወይም ደግሞ እቅድ የምናወጣበት አውትላይን የምናዘጋጅበት ምንድነው ስትራቴጂክ የሆነ ዶክመንት ነው ስለዚህ የማርኬቲንግ ኦብጀክቲቮቻችን ያንን ስራ ወይም ደግሞ ያን ማርኬቲንግ የራሴን ቢዝነስ እንዴት አድርጌ ነው ጎሌን አቺቭ ማድረግ የምንችለው ኦብጀክቲቪቲን ማሳካት የምንችለው የሚለውን የሚገልጽልን አውትላይን ነው ስለዚህ ስትራቴጂስ ከኦብጀክቲቪቲ አዲሽናሊ ደግሞ it may be for strategies in the tactic in the resources needed to achieve the goal of business organization ስለዚህ ምንድነው ምን ሊሆን ይችላል ማለት ነው የቢዝነስ ስትራቴጂክ ዶክመንታችን ስትራቴጂዎችን ማርኬት ኦብጀክቲቪቲዎችን ምን ማድረግ ማብራራት ሊሆን ይችላል የማርኬቲንግ እቅዶቻችን ግቦቻችን ሴልሳችንን ማሳደግ ከስተመር ሪቴንሽን ማድረግ ከስተመር አኩዊዚሽን ማድረግ የተለያዩ የማርኬቲንግ ኦብጀክቲቪቲዎቻችንን የምናሳካበት ወይም ደግሞ የምንገልጽበት አውትላይን ሊሆን ይችላል ስትራቴጂ የማርኬቲንግ ስትራቴጂዎቻችን ከፕሮሞሽን አንፃር ከፕሌስመንት አንፃር
ምርትና አገልግሎታችንን ለከስተመር ከመሸጥ አንፃር ከስተመርን ፐርሲውድ ከማድረግ አንፃር ከስተመርን ምን ከማድረግ አንፃር ከማቆየት አንፃር ስለዚህ የተለያዩ ስትራቴጂዎች አሉ የማርኬቲንግ ስትራቴጂዎች ኢንደ ታክቲክስ የራሳችንን ጎል የራሳችንን ኦብጀክቲቪቲ የምናሳካበት ታክቲክ ወይም ደግሞ ታክቲካል ፕላናችን ምን ሊሆን ይችላል ማርኬቲንግ ፕላናችን ሊሆን ይችላል የእያንዳንዱ የቢዝነስ ኦርጋናይዜሽን ታክቲካል የራሳቸው ታክቲካል ፕላን ሊኖራቸዋል ማለት ነው ያንን ቢዝነሳቸውን እንዴት አድርገው ካስኬድ ማድረግ እንዳለባቸው የሚያብራራላቸው አንድ ምንድነው አውትላይን ሊሆን ይችላል ማርኬቲንግ ፕላን ስንል ስለዚህ ሪሶርስ ኒድድ ቱ አቺቭ ዘ ጎል ኦፍ ቢዝነስ ኦር ኦርጋናይዜሽን ስለዚህ እያንዳንዱ ማርኬቲንግ ፕላኖቻቸውን ከላይ ያየናቸውን ስትራቴጂ ሆነ ታክቲካቸውን ለማሳካት ጎላቸውን አቺቭ ለማድረግ እነዚህ ነገሮች ያስፈልጓቸዋል ስለዚህ ማርኬቲንግ ፕላን ደግሞ የግድ አስፈላጊ ነገር ነው ማርኬቲንግ ፕላን ደግሞ አንድ ዶክመንቴሽን ነው ካልን ሪሶርስ ኒድድ ቱ አቺቭ ዘ ጎል ኦፍ ቢዝነስ ኦር ኦርጋናይዜሽን ስለዚህ እያንዳንዱን ቢዝነስ የእያንዳንዱን ኦርጋናይዜሽናል ቢዝነሶች ምናቸውን ጎላቸውን አቺቭ ለማድረግ ሪሶርስ ያስፈልጋቸዋል ከነዛ ሪሶርስ ስር በዋነኝነት የሚጠቀሰው ማርኬቲንግ ፕላን ወይም ደግሞ የማርኬቲንግ እቅድ ሊሆን ይችላል ማለት ነው ስለዚህ የማርኬቲንግ እቅድ ለእያንዳንዱ ቢዝነስ ለእያንዳንዱ ፍራንቻይዝ የምናደርጋቸው ቢዝነሶች ማርኬቲንግ ፕላን አስፈላጊና ጠቃሚ ነው ብለን እንወስዳለን ማለት ነው ስለዚህ ማርኬቲንግ ፕላናችን ደግሞ ምን መሆን መቻል አለበት ክሊር የሆነ ዳይሬክሽን ወይም ደግሞ ግልጽ የሆነ አቅጣጫና ግብ የተቀመጠለት ማርኬቲንግ ፕላን ሊኖረን ይገባል ማለት ነው ማርኬቲንግ ፕላን provides a clear direction for the marketing department and the entire organization clear የሆነ direction ግልጽ የሆነ አቅጣጫ ስንል providing a clear direction of marketing department የማርኬቲንግ ዲፓርትመንታችን የማርኬቲንግ ክላስ ወይም ደግሞ ክፍል እና ኢንታየር ኦርጋናይዜሽን አጠቃላይ የድርጅቱ ኢንታየር የሆነ የድርጅቱ ኢንታየርሊ ድርጅታችን ምንድነው ማለት ነው ወይም ደግሞ ምን ሊኖረው ይገባል ማለት ነው ክሊር የሆነ የማርኬቲንግ ፕላን ዳይሬክሽን ሊኖረው ይገባል ማለት ነው ግልጽ የሆነ ማርኬቲንግ ፕላን ያስፈልጋል ስለዚህ እያንዳንዱን ስራችንን ለማካሄድ ማርኬቲንግ ፕላን ካስፈለገ የግድ ደግሞ ወደ ስራ ስንገባ የቢዝነስ ፕላን ያስፈልገናል ማለት ነው ያንን ቢዝነስ ፕላን በመከተል ያንን የቢዝነስ ፕላናችንን ፕሮሲጀሩን በመከተል ስራችንን መስራትና ስራችንን ፋሲሊቴት ማድረግ እንችላለን ስለዚህ አላይንመንት ሌላው ደግሞ አላይንመንት ዊዝ ቢዝነስ ጎልስ እኛ ካለን የቢዝነስ ወይም ደግሞ እኛ ከምንሰራቸው ቢዝነሶች ጎላችንን አላይን ለማድረግ ይጠቅመናል ማለት ነው ማርኬቲንግ ፕላን ኢንሹርስ አላይንመንት ቢትዊን ዘ ማርኬቲንግ ኦብጀክቲቭ ኤንድ ዘ ኦቨርኦል ቢዝነስ ጎልስ ማርኬቲንግ ፕላን የምንለው ከኛ የማርኬቲንግ ወይም ደግሞ ከኛ የቢዝነስ ኦብጀክቲቪቲ ኦቨርኦል ቢዝነስ ጎል አጠቃላይ የቢዝነሳችን ግብ ወይም ደግሞ አላማ እቅድ ለማሳካት አላይንመንት ሊሆን ይችላል ማለት ነው ስለዚህ ማርኬቲንግ ፕላን እንደ አንድ አላይንመንት ሊጠቅመን ይችላል ያን አላይንመንት ደግሞ ያንን የማርኬቲንግ ፕላናችንን ደግሞ ለማሳካት የሚያግዘን ወይም ደግሞ ያንን ቢዝነስ ፕላናችንን ለማሳካት እርግጠኛ ኢንሹር የምንሆንበት ምን ሊሆን ይችላል ማለት ነው አንድ ሪሶርስ ሊሆን ይችላል ስለዚህ ቢዝነስ ጎላችንን የምናሳካበት የቢዝነስ ጎላችንን አላይን የሚያደርግልን ነገር ማርኬቲንግ ፕላን ነው ስለዚህ ማርኬቲንግ ፕላን እንደ አንድ የቢዝነስ ጎላችንን ለማሳካት የሚረዳን ዶክመንቴሽን ነው ማለት ነው ስለዚህ ስትራቴጂክ ዲሲዥን ሜኪንግ ሌላው ደግሞ ማርኬቲንግ ፕላን ምንድነው የሚያስረዳን ስትራቴጂክ የሆነ ወይም ደግሞ የታቀደለት ስትራቴጂ ያለው የውሳኔ አሰጣጥ ወይም ደግሞ የውሳኔ ውሳኔዎችን የማስተላለፍ መንገድን ያሳየናል ማለት ነው ስለዚህ በማርኬቲንግ ፕላናችን ላይ ዲሲዥን ሜኪንግ ስትራቴጂ ሲስተሞችን እናካትታለን ማርኬቲንግ ፕላን ኢንቮልቭስ ትሩ አናሊሲስ ኦፍ ማርኬት ኮምፒቲሽን ኤንድ ታርጌት አውዲየንስ ስለዚህ ማርኬቲንግ ፕላን ምን ላይ ኢንቮልቭ ሊያደርግ ይችላል ማለት ነው አናሊሲስ ኦፍ ማርኬት የማርኬትን አናላይዝ ማድረግ ማርኬትን መተንተን ማርኬትን ማብራራት ማርኬቱ በምን ያክል ምን ፋይናንስ ነው ረን ያደረገ ያለው ምን ያክል ፋይናንስ ያስፈልገኛል ምን ያክል ነው ኮስቱ ምን ያክል ነው ኢንካሜ ሪቬኒው
ማውጣው ታክስ አጠቃላይ ኦቨርኦል ኢንታየር ኦፍ ማርኬቲንግ አናሊሲሶችን የሚያብራራልን ወይም ደግሞ የሚገልጽልን አንድ ፕላን ነው። ስለዚህ ማርኬቲንግ አናላይዝ የመስራትን ነገር ኢንቮልቭ ያደርጋል። እንደ ኮምፒቲሽንስ ከቢዝነስ ኮምፒቲተራችንን እነማን ናቸው፣ በምን አይነት ሁኔታ ነው መስራት እየሰሩ ያሉት የሚለውን አጠቃላይ ቢዝነስ ፕላናችን ከነሱ ጋር ያለንን ወይም ደግሞ ከኛ ካወጣነው የቢዝነስ እቅድ ጋር እና መሬት ላይ ያለው ወይም ደግሞ መሬት ላይ የወረደው የስራ ተግባሮቻችን የሚያስረዳን ወይም ደግሞ ኮምፒቲት የሚያደርግ እንደ አንድ ሪሶርስ የምንጠቀመው ነገር ሊሆን ይችላል ማለት ነው። እንደ ታርጌት አውዲየንስ ማርኬቲንግ ፕላን ደግሞ ሌላው ምንን ክሊርሊ ሊያስረዳን ይችላል ማለት ነው። ምንን ዲሳይድ ወይም ደግሞ ዲሲሽን ሜኪንጋችንን ሊያስተካክል ይችላል ማለት ነው። ታርጌት ኦዲየንሳችንን እዚህ ማርኬቲንግ ፕላን ታርጌት ኦዲየንስ ነው እንደ አንድ ምን የሚያደርገው ቤዝ አድርጎ የሚነሳው። ታርጌት ኦዲየንስ ስንል እኛ የምናመርተው ምርት ለማን ነው የምንሸጠው? ታርጌት ከስተመር። እኛ የምናመርተው ምርት የምንሰራለት ፕሮሞሽን፣ የምንሰራለት ማስታወቂያ፣ የምንሰራለት የሶሻል ሚዲያ ማኔጅመንት፣ ሶሻል ሚዲያ ማርኬቲንግ አጠቃላይ አክቲቪቲዎቻችን ለማን ነው ታርጌት ኦዲየንሱ የሚቀርበው? ታርጌት ኦዲየንሳችን ማን ነው? የኛን ፕሮዳክት የሚጠቀሙ ግለሰቦች ማን ናቸው? የኔ ፕሮዳክት ወደ ገበያ ሲገባ ማንን ነው ታርጌት አድርጌ ለመሸጥ ያንን ፕሮዳክት ፕሮዲዩስ ያደረኩት የሚለውን በግልጽ የሚያብራራልን አንድ ዶክመንቴሽን ነው ልንል እንችላለን ማለት ነው። ስለዚህ ኔክስት ፖይንታችን ምን ይለናል? the important characteristics of marketing plan are discussed as follows። ስለዚህ ኢምፖርታንት የሆነ ወይም ደግሞ ጠቃሚ የሆነ ካራክተሪስቲክስ ምንድነው? የማርኬቲንግ ፕላን አስፈላጊነቱ፣ የማርኬቲንግ ፕላን የሚጠቅመው ፓርት ካራክተሩ ምንድነው? አሁን ለምሳሌ ማርኬቲንግ ፕላን የተለያዩ ኢምፖርታንሲዎች አሉት። እነዛ ከኢምፖርታንሲዎቹ ስር ዋነኞቹ ምንድናቸው? ኮንቲኒየስ የሆነ ፕሮሰስ። ስለዚህ አንድ አክቲቪቲ ወይም ደግሞ አንድን ድርጊት ስንፈጽም ወይም ካስኬድ ስናደርግ ኮንቲኒየስሊ ስሩ ፕሮሰስ መቀጠል መቻል ያለበት ስራ መሆን አለበት። ቢዝነሳችን ሁሌ ኮንቲኒየስሊ የሚቀጥል ቢዝነስ መሆን መቻል አለበት። ቢዝነሳችንን ሁል ጊዜ ያለምንም ኦብስታክል ያለምንም ፕሮብለም ቢዝነሳችን ኮንቲኒየስሊ መቀጠል መቻል አለበት። ስለዚህ ማርኬቲንግ ፕላን አንዱ ካራክተር የሚያደርግልን ወይም ደግሞ አንዱ የሚጠቅመን ስራችንን ኮንቲኒየስሊ ፕሮሰስ እንድናደርግ። ማርኬቲንግ ፕላኒንግ ኢዝ ኖት ዋን ታይም አክቲቪቲ ኢት ኢዝ ኤ ኮንቲኒየስ ፕሮሰስ። ማርኬቲንግ ፕላን ስናወጣ የማርኬቲንግ እቅድ ስናዘጋጅ ሁልጊዜ ምን መሆን መቻል ያለበትም ማለት ነው? ስታቲክ የሆነ መሆን መቻል የለበትም። ስለዚህ ዳይናሚክ በሆነ ኢንቫይሮንመንት ዳይናሚክ በሆነ ኤሪያ ላይ የኛም ማርኬቲንግ ፕላናችንም ሁልጊዜ ምን መሆን መቻል አለበት? ዳይናሚካሊ መቀየርና ዳይናሚካሊ ቼንጅ መሆን አለባቸው ማለት ነው። ስለዚህ አሁን ላይ የምንመለከታቸው እያንዳንዱ ማርኬቲንግ ስትራቴጂዎች ካለው ከዓለማዊ ወይም ደግሞ ካለው ነባራዊ ሁኔታ ጋር ይሄዳል። እንደኛ ማርኬቲንግ ስትራቴጂ በየጊዜው አመንድ ማድረግ፣ በየጊዜው ሞዲፋይ ማድረግ፣ በየጊዜው ማርኬቲንግ ፕላናችንን አናላይዝ ማድረግ ያስፈልጋል። የዚህን ጊዜ ኮንቲኒየስሊ ፕሮሰስ ሊሆን ይችላል ወይም ደግሞ ኮንቲኒየስሊ ፕሮሰስ ያለውን ምን ካራክተር ምን ሊያደርግ ይችላል ማለት ነው? አክት ሊያደርግ ይችላል ማለት ነው። ስለዚህ ሌላኛው ደግሞ ምንድነው? ከስተመር ኦሪየንትድ። ሌላው ምንድነው? ከስተመር ኦሪየንትድ የሆነ ቢዝነስ ፕላን ሊኖርን ይችላል ማለት ነው። ስለዚህ አንዱ ቢዝነስ ፕላን ኢምፖርታንት ካራክተሪስቲክሱ ምንድነው? ከስተመር ኦሪየንትድ፣ ከስተመርን ቤዝ ያደረገ፣ ከስተመርን መሰረት ያደረገ የማርኬቲንግ ፕላን እቅድ ያስፈልጋል፣ መኖርም አለበት፣ ግዴታ መሆን አለበት። ስለዚህ ኦል ማርኬቲንግ ፕላንስ ፎከስ ሜንሊ ኦን ከስተመር ኒድስ ኤንድ ዜር ሪኳየርመንት። እያንዳንዱ የማርኬቲንግ ፕላኖች፣ እያንዳንዱ የቢዝነስ ፕላኖች ምን ነው ፎከስ የሚያደርጉት? ምን የሚያደርጉት ሜንሊ ምን የሚያደርጉት ማለት ነው? ኮንሲደር የሚያደርጉት የከስተመርን ፍላጎት ምንድነው? ስለዚህ ቢዝነስ ስንል ወይም ደግሞ ማርኬቲንግ ስንል ከስተመርን ሪቴን ማድረግ ነው ወይም ደግሞ ከስተመርን አኪሴት ማድረግ ነው ስንል
የከስተመር ፍላጎትን ካወቅን በኋላ ነው የከስተመሩን ፍላጎት በመናሳካበት ወይም ደግሞ የከስተመሩን ፍላጎት በመናሟላበት መሰረት ምን የምናደርገው ፕሮዳክትን ሆነ ሰርቪስን ኦፈር የምናደርገው። ስለዚህ የከስተመርን ፍላጎት ማወቅ ያስፈልጋል። ኤንድ ዘ ሪኳየርመንትስ ያንን የከስተመር ፍላጎት ደግሞ ሊያሳካልን የሚችሉ የተለያዩ ሪኳየርመንቶች ምንድናቸው የሚለውን ሊያስረዳን ይችላል። ስለዚህ አንዱ ካራክተሪስቲክሱ ኢምፖርታንት ካራክተሪስቲክሱ ከስተመር ኦሪየንትድ ነው። ከስተመርን ቤዝ ያደረገ የማርኬቲንግ ፕላን አስፈላጊና ፎከስ የሆነ የከስተመር ኒድ ፍላጎቶችን የሚያሟላ ምን ያስፈልገናል ማለት ነው? የቢዝነስ ፕላን ወይም የማርኬቲንግ እቅድ ያስፈልገናል ማለት ነው። ስለዚህ ሌላኛው ደግሞ መጀመሪያ ላይ እንዳወራ ነው marketing plans is it's said we are said about for written document። ስለዚህ ማርኬቲንግ ፕላን የምንለው ሪትን የሆነ ዶክመንት ነው፣ የተጻፈ የሆነ ዶክመንት ነው ብለናል። ስለዚህ ማርኬቲንግ ፕላን are in form of written document. It should clearly specific marketing objective. Specifically የማርኬቲንግ ኦብጀክቲቪቲዎቻችንን ክሊርሊ በሆነ መልኩ ስፔሲፋይ በሆነ መልኩ የሚያስረዳልን የሚያብራራልን ሪትን የሆነ ዶክመንት ነው። ስለዚህ አንዱ ካራክተር የሚያደርገው ፕላን ወይም የማርኬቲንግ ፕላን አንዱ ካራክተሩ ምንድነው? ዶክመንቴሽን መሆኑ ነው ማለት ነው። ስለዚህ ሌላው ደግሞ ምንድነው? ቱ ሌቭልስ የምንለው ነገር ማርኬቲንግ ፕላን ኦፕሬት አት ቱ ሌቭልስ that means ሎንግ ተርም እና ሾርት ተርም የምንለው ነገር ሎንግ ተርም ሌቭል ኢዝ known as strategic level and the short term level is tactical level። ስለዚህ በሁለት አይነት መንገድ ልንከፍለው እንችላለን። የማርኬቲንግ ፕላን የምንለው ነገር በሁለት አይነት ኦፕሬሽን ሌቭል ሊኖረን ይችላል። የመጀመሪያው ሎንግ ተርም የምንለው ነገር ያ ደግሞ ምንድነው? ስትራቴጂክ የሆነ ሌቭላችን ምንድነው? ስትራቴጂክ ሌቭል ወደፊት ፊውቸር የቢዝነስ የማርኬቲንግ ፕላኔ የማርኬቲንግ እቅዴ ምንድነው? ምንን ቤዝ ያደረገ ነው? ቴክኖሎጂካል አድቫንስመንትን ያካተተ ነው ወይ? የምሰራው ቢዝነስ ደግሞ ምንን ቤዝ ያደረገ ነው? ፕራይስን ቤዝ ያደረገ ነው ወይ? ፕሮዳክት ዴቨሎፕመንትን ቤዝ ያደረገ ነው ወይ? የተለያየ ዳይቨርሲፊኬሽኖችን ቤዝ ያደረገ ነው ወይ? የፊውቸር ፕላናችን ምን አይነት ነው የሚለውን ስትራቴጂክ በሆነ ሌቭል ወይም ደግሞ ስትራቴጂካሊ ምን ያደርገናል ማለት ነው? የምናወጣው ስትራቴጂክ ሌቭል ሎንግ ተርም ነው ወይም ደግሞ ሎንግ ተርም የምንለው ወይም ደግሞ የረጅም ጊዜ ስትራቴጂክ የሆነ የማርኬቲንግ ፕላን ልናወጣ እንችላለን። ሌላው ደግሞ ሾርት ተርም የምንለው ማለት ነው ታክቲካል ፕላን። አሁን ላይ ቢዝነስን እንዴት ነው ታክቲካሊ ምን ማድረግ ያለብኝ ፐርፎርም ማድረግ ያለብኝ የሚለውን ታክቲካል በሆነ መልኩ የሚያስረዳን አንድ ምንድነው ማለት ነው ሲስተም ወይም ደግሞ መዋቅር ነው ልንል እንችላለን። ስለዚህ ማርኬቲንግ ፕላን የምንለው ነገር በሁለት አይነት መልኩ ከፍለነው ያ ደግሞ ሎንግ ተርም እና ሾርት ተርም የምንለው ሎንግ ተርሙ ስትራቴጂክ የሆነ ሌቭል ኤንድ ሾርት ተርሙ ታክቲካል የሆነ ሌቭል ነው ማለት ነው። ስለዚህ ሌላው ደግሞ ማርኬቲንግ ፕላን ላይ ማርኬቲንግ ፕላን ማዘጋጀታችን ማርኬቲንግ ፕላንን አዘጋጅተን ፕሪፔር አድርገን በሚያምር መልኩ በሚስብ መልኩ በሚነበብ መልኩና ምንም የሚያደርግ መልኩ አርጊ ወይም ደግሞ ጉጉ በሚያደርግ መልኩ ማርኬቲንግ ፕላን መኖራችን አንድ የማርኬቲንግ ኦፖርቹኒቲን ይፈጥርልናል። የማርኬቲንግ ፕላን አንዱ ካራክተሩ ኦፖርቹኒቲ መፍጠር ነው፣ የማርኬት ትስስርን መፍጠር ነው። ሰዎች የኛን ፕሮፖዛላችን ነው የኛን የማርኬቲንግ ፕላናችን አይተው ነው ኢንቨስት የሚያደርጉት። ስለዚህ የኛ የማርኬቲንግ ፕላን የተሳካና ጥሩ የሆነ መሆኑ አንድ ኦፖርቹኒቲን ይፈጥርልናል። ማርኬቲንግ ፕላኒንግ ኢንቮልቭስ አናላይሲስ ኦፍ ማርኬቲንግ ኢንቫይሮንመንት የተለያዩ ማርኬቲንግ ኢንቫይሮንመንቶችን ምን ያደርጋል ማለት ነው አናሊሲስ ስለሚያደርግ ማርኬቲንግ ኦፖርቹኒቲዎችን ይፈጥርልናል። እንደ ቲም ወርክስ የተለያዩ የቲም ወርኮችን ወይም ደግሞ በጋራ የምንሰራቸው ስራዎችን ፋሲሊቴት ያደርግልናል። the success of marketing plan depends on support from all teams የተለያዩ ቲሞችን ሳፖርት ሊያደርግ ይችላል የማርኬቲንግ ፕላናችን። እንዲሁም ደግሞ ሜምበር ማርኬት ኮንዲሽን የምንለው ማርኬቲንግ ፕላን ድሮን ባይ ቴኪንግ ኢንቱ ኮንሲደሬሽን ኦፍ ዘ ኤግዚስቲንግ ማርኬት ኮንዲሽን አሁን ላይ ማርኬት ኮንዲሽናችን ኤግዚስት ያደረገ ወይም ደግሞ እየሄደ ያለው የማርኬቲንግ ፕላናችን በምን አይነት መልኩ ነው ኮንሲደር ያደረገው አሁን ላይ የማርኬቲንግ ኤግዚስት ያደረግንበት የኮንዲሽን
ኮንዲሽናል ፕላናችን ወይም ደግሞ አሁን ላይ ድርጅታችን እየሄደ ያለበት የማርኬቲንግ ስትራቴጂ ምንድነው የሚለውን በደንብ የሚያብራራልና በደንብ የሚገልጽልን አንዱ ማርኬቲንግ ፕላን ነው። ስለዚህ ማርኬቲንግ ፕላን ዘርፈ ብዙ የሆነ ካራክተሮች አሉት። በጣም ብዙ የሆነ ገጸ ባህሪዎችና ለአንድ ድርጅት ወሳኝና አስፈላጊ ነው ልንል እንችላለን። ስለዚህ ሌላው ደግሞ ማርኬቲንግ ፕላን ኮምፖነንት የምንላቸው ናቸው። ስለዚህ ኤልኦ ወይም ደግሞ ኤልኦ2 ላይ የምናየው ነገር የማርኬቲንግ ፕላን ኮምፖነንቶቹ ምንድናቸው? የኮምፕሬሄንሲቭ ማርኬቲንግ ፕላን ቲፒካሊ ኢንክሉድስ several key components that outlines the strategies, tactics and actions to be taken to achieve marketing objectives። ስለዚህ ማርኬቲንግ ፕላን የምንለው ነገር አንድ ኮምፕሬሄንሲቭ የሆነ ነገር ነው። ሴቨራል ኮምፖነንቶችን ያቀፈ አውትላይን ያደረገ ነገር ነው። ያ ማለት ምን ማለት ነው? ኮምፖነንት የምንላቸው ስትራቴጂስ፣ እቅዶቻችን፣ ታክቲኮቻችን፣ አክሽን ፕላናችን፣ ማርኬቲንግ ኦብጀክቲቫችን። ማርኬቲንግ ፕላን የምንለው ደግሞ the structured process that leads to a coordinated set of marketing decision and actions or specific organization and overall a specific period። ስለዚህ ማርኬቲንግ ፕላን የምንለው ስትራክቸራል የሆነ ፕሮሰስ ነው ወይም ደግሞ መዋቅራዊ የሆነ ፕሮሰስ ነው። that leads to coordinated set of marketing decision and action። ስለዚህ የተለያዩ የማርኬቲንግ ውሳኔዎችንና አክሽኖችን ምን የሚያደርግልን ስትራክቸርድ በሆነ መልኩ ኮኦርዲኔት የሚያደርግልን እና for specific organization and overall specific period ስፔሲፊክ በሆነ ኦርጋናይዜሽን ላይ ወይም ደግሞ ሳም ኦርጋናይዜሽን ያ ኦርጋናይዜሽን ሊሆን ይችላል የፋይናንስ ተቋማቶች ሊሆኑ ይችላሉ። እነዛ ኦርጋናይዜሽኖች ደግሞ የተለያዩ ቻርቲ የሆኑ ድርጅቶች ሊሆኑ ይችላሉ። እነዛ ድርጅቶች ደግሞ የተለያዩ ዘርፈ ብዙ አክቲቪቲዎችን ፐርፎርም የሚያደርጉ ድርጅቶች ሊሆኑ ይችላሉ። ስለዚህ በእነዛ ስፔሲፊክ በሆነ ፔሪድ ጊዜ ላይ ዲፔንድ ሆኖ የተለያዩ የማርኬቲንግ ኮምፖነንቶች ምን ይሉናል ማለት ነው በፕላን መልኩ እነዛን ኮምፖነንቶችን ወደ መሬት ላይ ኢምፕሊመንት ማድረግ እንችላለን ማለት ነው። ስለዚህ ማርኬቲንግ ፕላን የምንለው ኮምፕሬሄንሲቭ የሆነ አክቲቪቲ ነው ማለት ነው። ስለዚህ ኮምፖነንት ስንል ኤክስኪዩቲቭ ሳመሪ። ስለዚህ ማርኬቲንግ ፕላን ኤክስኪዩቲቭ ሳመሪን የያዘ ነው። ያ ማለት ምንድነው? ዘ ማርኬቲንግ ፕላን should open with a brief summary of main goals and recommendation። ስለዚህ ማርኬቲንግ ፕላናችን ብሪፍ የሆነ ሳመሪ። ስለዚህ ያ ድርጅት ምንን ግብ አድርጎ ነው የተነሳው? ከስተመር መሰብሰብን ነው? ሴልስን ነው? ሽያጭን መጨመር ነው? ትርፍን ማብዛት ነው? ሰራተኛን ማብዛት ነው? ስለዚህ ያ ድርጅት ቢዝነሱን ረን ለማድረግ ኦፕሬሽኑን ረን ለማድረግ ሲነሳ ምንን ነው ግብ አድርጎ የተነሳው? ጎል አድርጎ የተነሳው። ስለዚህ ኤክስኪዩቲቭ ሳመሪ የምንለው ያንን ነው። ያ የማርኬቲንግ ፕላናችን ምንን ቤዝ ያደረገ ኤክስኪዩቲቭ ሳመሪ አጠቃላይ የቢዝነሳችን ኦቨርኦል ኢንታይራል ኦርጋናይዜሽናል አክቲቪቲዎችን የሚያብራራልን ኤክስኪዩቲቭ ሳመሪ ነው። ሳመሪ ልንለው እንችላለን ቢዝነስ ፕላን። ስለዚህ ሌላው ምንድነው? ሲቹዌሽናል አናሊሲስ። ቢዝነስ ፕላን ሲቹዌሽናል አናሊሲስን የያዘ ነው። ያ ማለት ቢፎር ክሪኤቲንግ የማርኬቲንግ ፕላን ኢት ኢዝ ኢምፖርታንት ቱ ኮንዳክት ሲቹዌሽናል አናሊሲስ። የተለያዩ ሲቹዌሽናል አናሊሲሶችን ምን ያደረገ ነው ማለት ነው ማርኬቲንግ ፕላን የያዘ ነው። ማርኬቲንግ ቢፎር ክሪኤቲንግ ማርኬቲንግ ፕላን ግዴታ የማርኬቲንግ ፕላንን ክሬት ከማድረጋችን በፊት ኢምፖርታንት ኮንዳክቲንግ ፍሮም ዘ ሲቹዌሽናል አናሊሲስ እያንዳንዱ የቢዝነሳችን ሆነ የኦርጋናይዜሽናችን እያንዳንዱ አክቲቪቲ ምን ይኖረዋል ማለት ነው ሲቹዌሽናል አናሊሲስ መስራት መቻል አለብን። የተለያዩ ነገሮች ሊያጋጥሙን ይችላሉ። ኤክስተርናል የሆኑ ፋክተሮች ሊያጋጥሙን ይችላሉ። ኢንተርናል ፋክተሮች ሊያጋጥሙን ይችላሉ። ኢንተርናል ፋክተር ከምንላቸው ዋነኛው ምክንያት የተለያየ ሰራተኞች መልቀቅ ሊሆን ይችላል። ኤክስተርናል ፋክተር የተለያዩ ፖሊሲዎች መሻሻሎች ሊኖሩ ይችላሉ። ፕሮክላሜሽኖች ሊኖሩ ይችላሉ። እነዚህ ሲቹዌሽናል አናሊሲሶችን የያዘ ነው ማርኬቲንግ ፕላን ማለት ነው። ስለዚህ ሌላው ደግሞ ማርኬቲንግ ፕላን አንዱ ኮምፖነንት ምንድነው ማለት ነው ሶት አናሊሲስ የምንለው ነገር እያንዳንዱ የድርጅቱን ስትሬንግዙን ሆነ ዊክነሱን ሆነ ኦፖርቹኒቲ እና ትሪቱን የሚያብራራልን አንድ ምንድነው ማለት ነው አንድ ምንድነው ፕላን ነው። ስለዚህ ማርኬቲንግ ፕላን ምንን ያቀፈ ነው? ምንን የያዘ ነው? ምንን ኮምፖነንቶችን ያካተተ ነው ማለት ነው? ሶት አናሊሲስንም ያካተተ ነው። ስለዚህ ሶት አናሊሲስ ስንል
a framework used to evaluate the strengths, weakness, opportunity and the threat of a business or specific project የአንድ ፕሮጀክት ወይም የአንድ ቢዝነስ የአንድ ተቋም ምን ጠንካራ ጎን ደካማ ጎኑን የተለያዩ ድሎችን የተለያዩ ደግሞ ስጋቶችን ለቢዝነሱ ረን ለማድረግ ሂንደር የሚያደርጉ ፕሮብሌሞችን የሚያብራራና የሚገልጽ እነዚህን ኮምፖነንት ያቀፈና እነዚህን ኮምፖነንት ያካተተ ነው ማርኬቲንግ